ያ የጂጂ ሽባባው እህት አላገባህም ያለችው ወደ ትግራይ ስትሄድ እዛ ካሉት ጋር ተነጋግረን እኮ ከጆን ዳንኤል ለነገሩ ምን ጠብቃለህ? ፕሌን ላይ ገብቶ አልወርድም እኮ ያለ ፋራ እኮ ነው በኢትዮጵያ ታሪክ። አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት እንዲህ አይነት ቁማር የሆኑ ሰዎች ማለት ነው ድራማ እየሰሩ ነው አሉ። ድራማ እየሰሩ ነው። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንደምን ቆያችሁኝ? ዛሬም እንደተለመደው ለእናንተ ሶሻል ሚዲያ ላይ ወቅታዊና አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ይሄ ቪዲዮም ወደ ብዙ ሰው እንዲዳረስ ቪዲዮ ላይክ በማድረግ ጀምሩ። ቅድሚያ የማሳያችሁ ቪዲዮ ዮኒ ማኛ ስለ ዮማሪዎስ የተናገረው ነውና እንመልከተው። ዮማሪዎስ ቲክታክ ላይ ላንተ አይመጥንም ብለህ ነው ብዙ ጊዜ ጌም መጥቶ አይጫወትም ነበር። ዮማሪዎስን አግዙልኝ ፕሊዝ። ቲክታክ ላይ ሲገባ ይሄ ትንሽ ታዳጊ ወንድም አክብሮ ህዝብን ከዚህ ነው የሚጀምረው። ዮማሪዎስን ፕሊዝ ቪዲዮውን እየገባችሁ ይውለት። ትላንትና የመጣ ትንሽ ወንድማችን ትላንትና የመጣው ዮማሪዎስ እኔ አልገባም ህዝቤ ሞቶብኝ አልገባም ብሎ ዮማሪዎስ ምንድነው የሰራው አለ። ገንዘብ ያስፈልገዋል፣ ገና አዲስ ነው። ብዙ ኮንሰርቶች የሰራ አይደለም። ገንዘቡን በደንብ አላየውም። ዮማሪዎስ ያየው ነገር ምንም የለም። ገንዘብ ግን አላሳሳው። ለምን? ገንዘብ ይመጣል ይሄዳል። አዳይነ በዳይ ህዝባችን ይበልጣል። ህዝባችን እኛ ካልተከባበርን፣ በሀዘን ጊዜ አብረን ካላዘንን የአርቲስት ዋጋው ምንድን ነው? ዮኒ ማኛ አሪፍ አድርጎ ገልጾታል። ጀማሪ እንደመሆኑ መጠን ብር ሊያሳሳው ሊያጓጓው ይገባ ነበር፣ ግን እሱ ህዝብ ይበልጥብኛል ብሎ እዛ ፕሮግራም ላይ አልገኝም ብሎ ነበርና አብዛኛው ሰው ግን እዛ ፕሮግራም ላይ የተገኘ መስሎት እየሰደቡት ምናምን ነበር በየኮመንቱ። እሱም ከዛ ወጥቶ ቪዲዮ ሰርቶ ነበር እኔ እዛ ፕሮግራም ላይ አልተገኘውም ምናምን ብሎ እና ዮማሪዎስን በጣም ሊበረታታ የሚገባ ልጅ ነውና አበረታቱት። ቪዲዮን እየገባችሁ ተመልከቱለት። ዩቲዩብንም ሰብስክራይብ ምናምን አድርጉለት። ጆን ዳንኤል አንተ አርሲ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብተሃል። እኛ ታስረ ድምጽ ሆነን ነበር። ስተት ነው። የትግራይ ይሁን የአማራ ይሁን የትኛውም ተወላጆች ይህንን ልጅ አንፎሎ አድርጉት። ይሄ የሚጫወተው ቁማር በጣም አደገኛ ቁማር። ትግራይ ካሉት ጋር እንነጋገራለን። ትግራይ እዛ ስትሄድ በተቻለ መጠን ሂሳብህን እንዲሰጡ። አንተ ቁማር ልትጫወት በሰው ህይወት ገንዘብ ልትሰበስብ ተወዳጅነት ልታገኝ አይደል? ዋጋህን ታገኛለህ። እዚህ በቲክቶክ ላይ የምታሽቃብጥ የትግራይ ተወላጅ በሙሉ ትግራይ ስትሄድም ዋጋህን ታገኛለህ። እዚህም ሆነ ዋጋህን ታገኛለህ። ይሄ የሰው ህይወት ነው፣ ቁማር መጫወቻ አይደለም። እንደተመለከታችሁት ነው ጆን ዳንኤል ላይ በዚህ በአርሲና በአክሱም ጉዳይ ብዙ ሰዎች ተነስተውበታል። ግማሹ አዶናይን ለመጣል ነው እያለ ነው፣ ግማሹ ደግሞ እንደ እዚህኛው ሰውዬ ተወዳጅነትን ለማግኘት ነው እያለ ነውና ትግራይ አትሄድም ደግሞ ለሚለው ምላሽ ሰጥቶ ነበር። ላይቭ ላይ አንዷ ትግራይ ቆይ ትመጣለህ ትግራይ ምናምን ስትለው እመጣለሁ ሀገሬ ነው ምንም አታመጡም እያለ ነውና ይሄን ጉዳይ እንዴት ታዩታላችሁ? እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ጆን ዳንኤል ወደ ትግራይ እንዳትሄድ በቃ ጆን ዳንኤል ወደ ትግራይ ትመጣታለህ፣ አክሱም ትመጣታለህ አላችሁት አይደለ? በቃ እንዳትሄድ ጆን ዳንኤል ወደ ትግራይ እንዳትሄድ። ገጽካን ኣብ ትግራይ ከይትገብር ጆን ዳንኤል ከይትመጽእ ከይትኸድ ተጋሩ ወይም ኤርትራውያን ጆን ዳንኤል ንምንታይ ዲኑ ኣብ ትግራይ ዝመፀ ዝኸደ እንታይ ክሰርሕ ቫኬሽን ለምንድን ነው የሄደው ወደ ትግራይ? አንድ የሆነ ብዙ ሰዎች ያስቆጣው እኮ የጆን ዳንኤል ተግባር ለምን በሰዓቱ ድምጽ አልሆነም? 2 ወር ምናምን ያደረገ ጉዳይ አሁን መጥቶ ድምጽ የሆነበት ምክንያት ምንድነው? አዶናይ ላይ እስልምና እምነት ተከታዮች ስለተነሱ ነው? የአንፎሎ ቻሌንጅ ስለጀመሩበት ነው? ምንድነው? ተንኮል ነው እንዴ ይሄ ነገር ምናምን ብሎ ነው ብዙ ሰው በጣም ተቆጥቶ ያለው። ስሙ ማይገባኝ
በምንኛ እንደሆነ አላውቅም። ኤድሞን ነው ምናምን የሚባል የጂጂ ሽባባው እህት አላገባህም ያለችው ወደ ትግራይ ስትሄድ እዛ ካሉት ጋር ተነጋግረን ዋጋህን እናሳይሃለን ምናምን ነገር አለው አይደል? በቃ አይሄድም። ኤድሞን የሚባለው ሰውዬ ለትግራይ ህዝብ አንድ ነገር ያደረገለት ነገር የለም። አላየሁትም ምንም ነገር። ጆን ዳንኤል ወደ ትግራይ ሲሄድ ለመሄድ በተፈጠረው ችግር እስር ቤት ገባ። ከእስር ቤት ሲወጣ እህል ተሸክሞ ገጠር ለገጠር ነበር ሲዞር የነበረው። ለምን? የትግራይ እናት መራብ የለባትም። የትግራይ ህዝብ መራብ የለበትም። ቁጭ ብዬ ማየት የለብኝም። ያለኝን ተካፍዬ መብላት አለብኝ። ትልቅ ስራ ኖሮት አይደለም። እዚሁ ቲክቶክ ላይ የሚያገኛትን ነው ተካፍሎ የበላው ከእናንተ ጋር። ተጋሩ የምኪን ልትናደዱብኝ ትችላላችሁ። እኔ በጣም ፍትሃዊ ሰው ነኝ። ድምጽ ስለሆነ ወረዳችሁበት። ድምጽ ስለሆነ ተጋሩ ብቻ አይደላችሁም፣ ሁላችሁም ነው ወረዳችሁበት። አያችሁ አይደል? እኛ ፍቅር ፈልገን እንትን ስንል ብዙ ኮሜንቶች መጥተውልኛል። በባለፈው በሰራሁት ቪዲዮ ካብ ሀገር ናውጹ እስላማይ ሀገር ይብሉን ምናምን። እኔማ ሀገርሽ አልተቀመጥኩም። ኣብ ሀገር ከየለኹን አነ ዘለኹ ዓዲ ወይ ከዓ ሀገር የነጻነት ሀገር ነው ያለሁት። ሰላም ልታመጡ ኢትዮጵያውያን እድሜ ልካችሁን ሳትዋጉ ያለፋችሁት ጊዜ አለ እንዴ? እኛ እኮ ተፈጥረን መጥተን እናንተ ጋር አይናችን ከፍተን ከልጅነት እስከ እውቀት ያለ ጦርነት ኢትዮጵያ ውስጥ ምንም ነገር ያየነው ነገር የለም። ሰላም ለማምጣት ጦርነት፣ ምግብ ለማለት ጦርነት፣ በሁሉም ነገር በጦርነት አይደል እንዴ የምትፈቱት? ወደ ሌላ አጀንዳ አልገባም። ጆን ዳንኤል ወደ ትግራይ ገጽካን አብ ትግራይ ከየት ገብር ከየት ኻድ በቃ አለቀ ነገር። ይሄ እኮ ነው። ያው እንደሰማችኋት ነው የሴቲቷ ንግግር። ጆን ዳንኤል ወደ ትግራይ አትሄድ፣ ትግራይ ነው እንጂ የሚቀርባት አንተ ምንም አይቀርብህም እያለችው ነው። እውነት ነው። ጆን ዳንኤል ለትግራይ እናቶች ያደረገው ነገር አይረሳም። በህፃዝ ጊዜ ምናምን እርዳታ ብዙ ነገር አድርጓል። እሱም ግን ትግራይ ሄዳለሁ ምንም አታመጡም እያለ ነውና እናም አንዳንድ የትግራይ ተወላጆች ይቅርታ በል እያሉት ነው። አሁን የተመለከታችሁ ሰውዬ ኤድሞን ምናምን የሚባለው ሰውዬ ራሱ ይቅርታ ጠይቅ ብሎታል። እሱም ቪዲዮ በቀጣይ ቪዲዮ ይዤላችሁ እመጣለሁ። ትግራይ እንድትመጣ ከፈለግ የትግራይን ህዝብ ይቅርታ በል እያሉት ነው። ይሄ እኮ ከጆን ዳንኤል ለነገሩ ምን ጠብቃለህ? ፕሌን ላይ ገብቶ አልወርድም እኮ ያለ ፋራ እኮ ነው። በኢትዮጵያ ታሪክ በአየር መንገድ ታሪክ ተሰምቶ ታይቶ የማይታወቅ ፕሌኑ አየሩ ስለተበላሸ ውረድ ሲባል አልወርድም ያለ እኮ ጀጋ ነው። ልጁ አሁን ሰምታል። ልጁ አልወርድም ጆን ዳንኤል እኮ ነው ስሙ የልጁ የትኑ ሌላ የተወለደው ልጅ አልወርድም እኮ ነው ስሙ። አልወርድም ጆን ዳንኤል። አዎ፣ ግን በጣም የመጣበት አንግል ግን ማለት እንደው አስተያየት ይስጥ፣ ድምጽውን መብቱ ነው። ኦርቶዶክሶች ክፉ ናቸው ብሎ የመጣበት አንግል ዋርኒንግ አሰጡኝ ምናምን ብሎ የመጣበት ለሱ አሁን ሪፖርትኛ አድርገን የሱን አካውንት ፍትህ ለአክሱም ስላልኩኝ አካውንቴ ዋርኒንግ ተሰጠ። የትኛው ኦርቶዶክስ ነው? ብዙ ኦርቶዶክሶች ጆን ዳንኤል እንዲነሱበት የሆነበት ምክንያት ይሄኛው ነው። ለአክሱም ድምጽ ስለሆንኩኝ አካውንቴን ሪፖርት አድርገው ዋርኒንግ አሰጡብኝ ምናምን ያለበት ፓርት ነው። ብዙ ሰዎችን ያስቆጣው እንጂ ድምጽ ስለሆነ ብቻ አይመስለኝም። እኛ ከፈለገ አይደለም ድምጽ የፈለገ ነው አይሆንም። እኛ ምን አገባም። እኔ አካውንቱ የቱ ጋር እንዳለም አላየሁትም። መብርሃን ምስክር። እኔም ቪዲዮ ተቆራርጦ ካልመጣ የሆነ ሰው ሲያወራ ካልሆነ በስተቀር እኔ ስለምን እንደሚቀባጥራ ማኛ ሲል ሰው ምን ብሎ ነው ብዬ አይቼ የተቆረጠው ነው እሱም ቪዲዮ ያለው። ምን አይነት ሽልምጥምጥ ነው? የሱን ነበር አካውንት አንፎሎ ማድረግ። እኔ ፎሎ ያደረኩት አይመስለኝም እንጂ የጆን ዳንኤል ትክክለኛ አካውንትን ካገኘሁት
አንፎሎ አረገዋለሁ። ያረኩት አይመስለኝም። ካረኩት እኔም አንፎሎ ነው የማረገው። ባይዘው አዶናይን ለመጣል የሄደበት አንግል ደግነቱ በ2 ሚሊዮን ሮሚዬ በ3 ሚሊዮን እኮ ነው የሚበልጠው። ምን ያርግ ከኋላው መጥቶ በእጥፍ ነው የሚበልጠው። ፎሎወር ራሱ ያ 6 ሚሊዮን ነው፣ የ3 ሚሊዮን ነው። ብር ሲሰጡ መከራቸውን ሲያዩ በየመንገዱ እየዞሩ ያመጡት አካውንት እንትን ነው ፎሎ ነው። ይሄ ግን ይችላል፣ በቃ ይችላል። ለምን በለጠኝ ብሎ እንደዚህ አይነት ነገር ማለት በስማ በጣም ይደብራል። ያልቆፈረው ነገር ደግሞ አንዱን በመጣል ደግሞ አይሆንም እኮ ባይዘው። ያው እንደተመለከታችሁት ነው። ሁሉም ጆን ዳንኤል ላይ ነው ተነስቶ ያለው። የእስልምና እምነት ተከታዮች ራሱ ለኛ አስቡ አይደለም ድምጽ የሆነው። እቺን አጋጣሚ ተጠቅሞ አዶናይ ለመጣል ነው። አዶናይ ለአክሱም ድምጽ ስላልሆነ እቺን አጋጣሚ ተጠቅሞ ነው እንጂ ድምጽ መሆን ቢፈልግ ኖሮ የዛን ሁለት ድምጽ ይሆን ነበር ብላ አንዷ እስልምና እምነት ተከታይ የተናገረች ነበር። ያለፈው ቪዲዮ ላይ ሰርቼላችኋለሁ። የሆኑ ሰዎች ማለት ነው ድራማ እየሰሩ ነው አሉ። ድራማ እየሰሩ ነው አሉ። ማንን ነው ከታች ምስኪኑ ህዝብ አለ። ማንን ነው ስትል ስለነ ጃኒና ስለነ አዶናይ በቃ ቀኑን ሙሉ የሚከታተላለና ጃኒና አዶናይ ነው ምናምን የሚሉ ከታች በቃ የሚያሳዝን ህዝብ አለ። ስራ ፈቶ ቁጭ ብሎ ከታች የሚጠብቅ ምን ላይ እንደደረሱ ምናምን ታታረቁ ወይ ተጣሉ ወይ እንዴት ነው ድራማ ነው ወይ ብሎ የሚጠብቃልና በጣም ብቻ እስቲ እንስማት እስቲ። እኔ ጻፈልኝ ምን እንደጻፍኝ ያቃላችሁ ጋይስ ዲስቾ እከሌና እከሌ ምንም ነገር አልተደራረጉም። የአንዱ እህት ከእህቴ ጋር ነው የምትማረው፣ አንድ ክፍል ናቸው እና የመድኃኒዓለም ቀን ራሱ አቤት ነበር እና ሆን ተብሎ የተሰራ ስራ ነው። ምክንያቱም ጋይስ ሙሉ ካነበብኩት ተባትኩስብኛላችሁ። ምክንያቱም አንዳንድ ጊፍቶችና አንዳንድ ማስታወቂያዎችን ለማግኘት ሲባል የተደረገ ነገር ነው። በየሀገሩ እየተሄደ ለመስራት የግዴታ ይህንን ዜና ማሰራጨት ያስፈልጋል። በቅርብ ቀን የምትጠብቂው ነገር ይሆናል። በየሀገሩ እየተሄደ ማስታወቂያ ይሰራል እና ከእውነት የራቀ ውሸት ነው። ፈጽሞ 100%። የሚያሳዝነኝ ግን ሰው በዚህ ደረጃ እንዴት ይዋሻል? ለማንኛውም ብዙ መረጃዎችን እንልክልሻለን ፓፓራዚ በይን አሉት ጋይስ። እንግዲህ ይሄ እኮ ግልጽ እኮ ነው እንዳልተጣሉ ድራማ መሆኑ እኮ ግልጽ እኮ ነው። ጃኒ እና አዶናይ ቤት ነው የምትውለው፣ የአዶናይን ልብስ እየለበሰች ነው ቪዲዮ የምትሰራው፣ ግልጽ ነው። ግን ደጋፊዎቿ ምንም ሊነቁ አልቻሉም። የአዶናይ እና ጃኒ ደጋፊ በቃ ምንም ሊነቁ አልቻሉም። ላይቭ ላይ መጥተው ማልቀስ ነው። መንግስት ለምን ዝም አለ? መንግስት ለምን እዚህ ጉዳይ ውስጥ አይገባበትም ብሎ በቃ እሪ ማለት ነው የሚያውቁት እንጂ ምንም ድራማ መሆኑ ምንም ሊነቁ አልቻሉም። ደጋፊዎቹ እንደምትመለከቷቸው ነው። ለኛ ያስቡም ወይ ለምንድን ነው የሚጣሉት ምናምን ብለው ምግብ ራሱ አይበሉም፣ እንቅልፍ አይተኙም ነው የሚባለውና በጣም ያሳዝናል። ሰው የራሱን ህይወት ትቷል። የራሱን ህይወት የሰው ልጅ ለምን እንደማይኖር። ለማንኛውም ቤተሰብ የዛሬ ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ይመቻችሁ።